ሰላም ሰላም እንደምን ከረማችሁ ውድና የተከበራችሁ የነገረ ጥበብ ዩቲዩብ ቻናል ቤተሰቦቼ፣ እኔ እጅግ በጣም ደህና ነኝ። ዛሬም ደግሞ አንድ ጥሩ የሆነ ጥበብ ይዤላችሁ መጥቻለሁ። የዛሬው አስማት ወይንም ጥበብ ደግሞ ጥንቃቄ የሚያስፈልገውና ማንም ሰው ምንም ሳያደርገን እንደዚሁ ከመሬት ተነስተን ሰው ላይ የምንከውነው ጥበብ ሳይሆን ኃላፊነት ወስደን ያልበደለን ሰው ላይ ማድረግ የማንችለው ስለሆነ ኃላፊነትን ወስደን በአግባቡ ማንም ሰው ሳይበድለን ማንም ሰው እንዲሁ ገና ለገና ይፍረኝ በማለት ብቻ ተነስተን በስሜታዊነት ሰው ላይ ጫና የምናደርስበት መሆን የለበትም። እንዲሁም ደግሞ እንደዛ የምናደርግ ከሆነ የጥበብን ዋጋ እናረክሳለን። ጥበብ ራሱ ደግሞ ራሷ ትቀጣናለች ማለት ነው። ምንም ያላደረገን ሰው ላይ ምንም ሳይነካን ገና ለገና እንዲሁ ያ ሰው ይሸበር በሚል ፍላጎት ተነስተን ሰውን የምንበድል ከሆነ ይህ ፈጣሪም አይወደውም፣ ከጥበብ አንፃርም ተቀባይነት የለውም። ጥበብን መጠቀም ያለብን ብዙ ጊዜ ከአቅማችን በላይ ለሆኑ ነገሮች ነውና የዛሬውን ጥበብ አደራችሁን ከአቅማችሁ በላይ ላልሆነ ሰው እንዳትጠቀሙ። እንዲሁም ደግሞ መጠቀም ያለባችሁ ይህንን ጥበብ አቅመ ቢስነት ሲሰማችሁ ምንም ነገር ማድረግ የማትችሉት ሰው አለቃችሁ፣ አሰሪያችሁ ሊሆን ይችላል። እናንተን በግፍ የሚያስጨንቃችሁና እናንተ ላይ ጉልበቱን የሚያሳይ ከሆነ ምንም ነገር ልታደርጉ የማትችሉ ከሆነ በጥበብ ጉልበት ልታሸንፉት ትችላላችሁ። ወይንም ደግሞ ያንን ጫና ሁለተኛ እንዳያደርስባችሁ ማድረግ ትችላላችሁ። አሰሪያችሁም ሊሆን ይችላል፣ አለቃችሁም ሊሆን ይችላል። ይህንን ጥበብ በመጠቀም ያ ሰው እንዳይነካችሁ፣ እንዲፈራችሁ፣ እንዲሁም እንደ ቀድሞ እንዳይሆን የምታደርጉበት ጥበብ ነው። በኃላፊነት ተጠቀሙበት እላለሁ። ከዛ በፊት ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ በማድረግ የተለያዩ መፍትሄዎች የሚመጡትን የምለቃቸውን መፍትሄዎች ተጠቀሙ ባይ ነኝ። እንዲሁም ደግሞ ቤተሰብ የሆናችሁ ላይክ እያደረጋችሁ አንዳንድ ጥያቄዎችም ሲኖራችሁ እየጠየቃችሁ ቀጥሉ እላለሁኝ። እንግዲህ ወደ መፍትሄው ገባለው። ማንዛዛት አያስፈልግም እና በዚህ በስክሪኑ ላይ የምታዩትን ጽሁፍ ወይንም አስማታዊ ቃል በጠላታችሁ ወይንም ደግሞ ባስቸገራችሁ ሰው ፎቶ ላይ ከጀርባ ትጽፋላችሁ። ጽፋችሁም ከጨረሳችሁ በኋላ ስትጽፉ የምትጽፉት ደግሞ በቀይ ቀለም ነው፣ ወይንም በቀይ ስክሪፕቶ መጻፍ ትችላላችሁ። በቀይ ቀለም ከጻፋችሁ በኋላ ምንድነው የምታደርጉት? ይህን አስማታዊ ጽሁፍ 40 ጊዜ ሳትሳሳቱ ትደግሙበታላችሁ። በህቡ ነው የምትደግሙት። ከዛም በኋላ ምንድነው የምታደርጉት? ያንን ፎቶ የሆነ ሰው የማያይበት ቦታ ላይ፣ ማንም የማያገኘው ቦታ ላይ ማስቀመጥ ነው። እንዲሁም ደግሞ ሁለተኛ አማራጭ በወዙ በጨርቁ ማለትም የሱ ወዝ በነካው ጨርቅ ላይ 40 ጊዜ ደግማችሁ በግንድ ላይ መስቀል ትችላላችሁ። እስከምታወርዱት ድረስ ያ ሰው እናንተን ይፈራል። ከዛን እለት ጀምሮ እናንተን የሚያስጨንቅ ከሆነም እናንተን ይሸሻል። የሚያደርገውን ክፉ ነገሮች በሙሉ ያቆማል። እንግዲህ ውድ ቻናሌ ቤተሰቦች ላይክ እያደረጋችሁ ሌሎች መፍትሄዎችንም ተከታተሉ። በሌላ መፍትሄ እስከምመጣ